ሰላም እንደምን አላችሁ ውድ የዚህ ቻናል ተከታታዮች። ቤታችንን በብሎኬት እንዲሁም በጭቃ ሰርተን ለመጨረስ ምን ያህል ገንዘብ ያስፈልጋል እያል የስራ ዝርዝርና ዋጋ ስናወጣ ከርመናል ማለት ነው። አሁን ላይ ግን ቤታችንን ገንብተን ለመጨረስ ምን ያህል ገንዘብ ያስፈልገናል የሚለውን ጉዳይ ለማውጣት ውጫዊ ተጽዕኖዎች ስላሉ እሱን ለማድረግ አላስቻለንም። ምን አይነት ተጽዕኖ ስላለ ነው? ዓለም ላይ ምን ስላለ ነው አሁን ላይ ቤታችንን ለምንገነባበትን ማቴሪያል ዋጋ ማውጣት ያልቻልነው የሚለውን እናያለን ማለት ነው በዚህ ክፍል። ምን እየተካሄደ ነው ዓለም ላይ? ምን አይነት ጉዳይ ስላለ ነው ቤታችንን ለመገንባት ተገማች ያልሆነው የሚለውን እናያለን ማለት ነው። ቤታችንን ለመገንባት እንግዲህ የተለያዩ ማቴሪያሎች ያስፈልጋሉ። እነሱም ማቴሪያሎች የሚያወጡትን ዋጋ ምን ያህል እንደሆነ ለማውጣት አስቸጋሪ ነው ማለት ነው። ይህም እንግዲህ ለሁሉም ግልጽ እንደሚሆነው በመካከለኛው ምስራቅ ከፍተኛ የተባለ ጦርነት እየተካሄደ ይገኛል። ዓለም ይህን ጦርነት እያስተናገደች ነው። በመካከለኛው ምስራቅ የሚካሄደውን ጦርነት ተከትሎ ከግንባታ ወጪ ጋር ወይም ከኮንስትራክሽን ኢንዱስትሪው ጋር ምን ግንኙነት አለው? ለምንድን ነው ተገማች ያልሆነው ኮንስትራክሽን ማቴሪያል የሚለውን እናያለን ማለት ነው በዚህ ክፍል። በመካከለኛው ምስራቅ የሚካሄደውን ጦርነት ተከትሎ የግንባታ ኢንዱስትሪው በተለያዩ መንገዶች ይጎዳል ማለት ነው። ተጽዕኖዎቹም በአብዛኛው ኢኮኖሚያዊና የአቅርቦት ሰንሰለት የተያያዙ ነገሮች ጋር ይሆናል ማለት ነው። ከዚህ እንደሚከተለው ዋና ዋና ተጽዕኖ የሚባሉትን የጦርነቱ ዳፋ የሚባሉትን በኮንስትራክሽን ኢንዱስትሪው ላይ እናቀርባለን ማለት ነው። ሰብስክራይብ ያላደረጋችሁ ቻናሉን ሰብስክራይብ እያደረጋችሁ ላይክ፣ ፎሎ፣ ሼር እያደረጋችሁ እንድትከታተሉ ለማሳሰብ እንወዳለን። ምን ተጽዕኖ አለው ጦርነቱ? አንደኛ፣ የግንባታ ዕቃዎች ዋጋ መጨመር። የመካከለኛው ምስራቅ ጦርነት የዓለም አቀፍ የአቅርቦት ሰንሰለቶችን ሊያስተጓጉል ይችላል። እንደ ብረት፣ አልሙኒየም፣ ሲሚንቶና ኮንክሪት ክፍሎች ያሉ አስፈላጊ የግንባታ ዕቃዎች የበለጠ ውድ ሊሆኑ ይችላሉ። ምክንያቱም ምርትና ማጓጓዣን ስለሚጎዳ ማለት ነው። ለምሳሌ በተስተጓጎሉ የንግድ መስመሮች ምክንያት የብረትና የአልሙኒየም ምርት ሊቀንስ ይችላል። በሌላም በኩል የኢነርጂ ዋጋ ሲጨምር የሲሚንቶና የኮንክሪት ምርት ወጪ ይጨምራል። በዚህ ምክንያት እንግዲህ ቤቶችን፣ መንገዶችንና መሰረተ ልማቶችን ለመገንባት ከፍተኛ ወጪ ያስፈልጋል ማለት ነው። በሁለተኛ ደረጃ የነዳጅና የኢነርጂ ወጪዎች መጨመር። መካከለኛው ምስራቅ ዋና ነዳጅ አምራች ክልል እንደመሆኑ ጦርነቱ የነዳጅ አቅርቦትን ሊያስተጓጉል ይችላል ማለት ነው። በዓለም አቀፍ ደረጃም የነዳጅ ዋጋ ይጨምራል። በዚህ ምክንያት ግንባታ ነዳጅ ስለሚጠቀም፣ ቁሳቁሶችን ስለሚጓጓዙ፣ ከባድ ማሽነሪዎች በነዳጅ ስለሚሰሩ እንደ ኤክስካቫተር፣ የጭነት መኪናዎች፣ ክሬኖች፣ ሌሎችም የሚንቀሳቀሱት በነዳጅ ስለሆነ የሲሚንቶና የብረት ማምረት ስራ ስለሚስተጓጎል የነዳጅ ዋጋ ከጨመረ ደግሞ የግንባታ ፕሮጀክት ወጪዎች ይጨምራሉ። ተቋራጮች ለፕሮጀክቶች የበለጠ ክፍያ ሊጠይቁ ይችላሉ ማለት ነው። በዚህ ምክንያት የነዳጅና ኢነርጂ ወጪዎች በከፍተኛ ሁኔታ ይጨምራሉ ማለት ነው። ሶስተኛ፣ የአቅርቦት ሰንሰለት መስተጓጎል። እንደ ሆርሙዝ ሰርጥ ያሉ አስፈላጊ የመተላለፊያ መንገዶች ብዙ የዓለም ነዳጅ እና የኢንዱስትሪ ምርቶች ይተላለፉበታል። ግጭት እነዚህን መንገዶች ካስተጓጎለ የግንባታ ዕቃዎች አቅርቦት ሊዘገይ ይችላል። በዚህም የተነሳ የቁሳቁስ እጥረት ይገጥማል። በግንባታ ፕሮጀክቶች ውስጥ መዘግየቶች ይታያሉ። የመጓጓዣ ወጪዎች በከፍተኛ ሁኔታ ይጨምራሉ። አራተኛ፣ የዋጋ ግሽበትና የኢኮኖሚ አለመረጋጋት። በዚህ ጦርነት ምክንያት ብዙውን ጊዜ ዓለም አቀፍ የዋጋ ግሽበትና የኢኮኖሚ አለመረጋጋት ሊመጣ ይችላል ማለት ነው። በዚህ ምክንያት መንግስታት በመሰረተ ልማት ፕሮጀክቶች ላይ የሚወጣውን ወጪ ሊቀንሱ ይችላሉ። ባለሀብቶች ሪል ስቴት ላይ ያላቸውን እንቅስቃሴ ይቀንሳሉ ማለት ነው። ሌላው በእያንዳንዱ
ክልል የሚኖር የመኖሪያ ቤት ግንባታ ፍላጎት ሊቀንስ ይችላል ማለት ነው። በአምስተኛ ደረጃ በንብረት ዋጋዎች ውስጥ ሊኖር የሚችል ጭማሪ። የግንባታ ወጪዎች ሲጨምሩ የቤት ዋጋና የግንባታ ወጪዎች ሊጨምሩ ይችላሉ። ምክንያቱም ግንባታውን ያካሄዱበትን ወጪ መመለስ ስለሚፈልጉ ሰዎች ተገንብተው ያለቁ ቤቶች ዋጋ በከፍተኛ ሁኔታ ይንራል ማለት ነው። በስድስተኛና መጨረሻ ደረጃ እንደ ተጽዕኖ ያየነው ደግሞ ወደ ግንባታ የሚገቡ ኮንትራክተሮች መቀነስ፣ ያልተረጋጋ የቁሳቁስ ዋጋዎች መፈጠር፣ የወጪ ግምት ትክክለኛነት መቀነስ፣ የማይፈለጉ የዋጋ ጭማሪዎች፣ ተደጋጋሚ የሥራ ዝርዝር ክለሳዎች መፈጠር፣ በግንባታ ግምቶች ውስጥ የአደጋ አበል መጨመር ወይም ኮንቲንጀንሲ ኮስት መጨመር ሊሆን ይችላል ማለት ነው። እነዚህና ሌሎች ያልተጠቀሱ ምክንያቶችን መሰረት በማድረግ ለዛሬው የምንገነባው ቤት ምን ያህል ገንዘብ ያወጣል የሚለውን ልንሰራላችሁ አንችልም ማለት ነው። ስለዚህ ሰላም ለሀገራችን፣ ሰላም ለዓለማችን እያል የመካከለኛው ምስራቅ ተረጋግቶ የእያንዳንዱ ማቴሪያል ዋጋ ኮንስታንት በሆነ ወይም በተረጋጋ መንገድ እስከሚቀጥል ድረስ ቤቶችን ለመገንባት ምን ያህል ብር ያስፈልገናል የሚለውን በተለያዩ ጉዳዮች እየተካን የምናቀርብላችሁ ይሆናል። ለዛሬው ለጊዜያችሁ እናመሰግናለን።